ሰላም እንዴት ናችሁ? ጀማው ሁሉ ሰላም እንዴት ናችሁ? ይህ የምትመለከቱት የከማል ሞባይል ዩቲዩብ ቻናል ነው። ዛሬ በአይነቱ ለየት ያለ ከሌላ ጊዜው ሰርቼው በማላውቀውና ሰፋ ባለ መልኩ አንዳንድ ኬዞችን ለመስራት ወስኛለሁ። እንዲሁም ይህንን ቪዲዮ የምታዩበት ጊዜ እዚህ ቻናል ላይ አዲስ ከሆናችሁ የከማል ሞባይል ሃርድዌር እና ሶፍትዌር ቱቶሪያሎችን ከአመታት በፊት ጀምሮ እዚህ ላይ የጫነላቸው እንዲሁም ከቲክቶክ ላይ ከ200 ሺህ በላይ ተከታዮች ያለው የሞባይል ጥገናን ቱቶሪያሎች የሚሰጥበት ቻናል ያለው ሰው ነው። ፎሎ ብላችሁ ቲክቶክ ላይ መከተል ትችላላችሁ። እንዲሁም ዩቲዩብ ላይ ሰብስክራይብ ብታደርጉኝና የደወል ምልክቷን ብታበሩ እንደዚህ አይነት አሪፍ ቪዲዮ ስጭን ይደርሳችኋል። ዛሬ ያመጣሁላችሁ ምንድነው ካሙን 16 እጄ ይገኛል። ይህንን ካሙን 16 ስልክ ምንም አይነት ግራፊክስም ሆነ ዲስፕሌይ የለውም። ድምፅ አለው ስልኩ ግን ምንም አይነት ግራፊክስ ምንም አይነት ዲስፕሌይ የለውም። ይህንን ከዜሮ እንዴት አድርጌ ስቴፕ ባይ ስቴፕ እንደምሰራው አብረን እናያለን። ይህንን ቪዲዮ ሰፋ አድርጌን የሰራሁላችሁ እያንዳንዷን ሜትር መለካትን ጭምር አብረን እናያለን። ከዛ በኋላ አብረን እናበረዋለን። እንደምታዩት አሁን ነው ከቨሩን ያነሳሁለት። አብረን ከዜሮ እንጀምር። ለዚህ ቤት አዲስ የሆናችሁ ቤተሰቦች የከማል ሞባይል ነው። ሰብስክራይብ በተኑን ነክታችሁ የደወል ምልክት ማብራት እንዳረሱ። በቀጥታ እስቲ ኑ ወደ ቪዲዮ። ኦኬ፣ በቀጥታ ወደ ስራ ስንገባ ይሄ የምታዩትን የካሙን A16 ካሙን 16ን ስልክ እንዴት አድርገን ካሙን 16 CE7J ነው እና የግራፊክስ እና ባክላይት ስክሪን ላይት እና ግራፊክስ የለውም ይሄ ስልክ። ይሄንን እንዴት አድርገን እንደምንሰራ ነው ስቴፕ ባይ ስቴፕ የምናየው። መጀመሪያ ላይ ኦሬዲ መፍታት ነው የሚጠበቅባቸው። እኔ ኦሬዲ ፈትቼ ሀሳቡ ከገባኝ በኋላ ነው ወደ ቪዲዮ የመጣሁት እና ለእናንተም አብረን እንለካለን፣ አብረን እንሰራዋለን ስቴፕ ባይ ስቴፕ ማለት ነው። ይህን ይመስላል ስልኩ። ከቴክኒሻሎች ጋር የመጣ ነው፣ በደንብ የተሞከረ ነው። ያው ቴክኒሻል ብዙ ጊዜ እኔ ጋር ሲልክ ማድረግ ያለበትን ቅድሚያ በደንብ ሞክሮ ስለሚልክልኝ በዛ በልኩ ተረዱት። በደንብ ተሞክሮ ነው የመጣው። ከዛ ስቴፕ ባይ ስቴፕ ደግሞ እናየዋለን። ደስ የሚለው ቆርቆሮች ብዙም አልተነኩም፣ አሪፍ ነው። በደንብ እንድናይ ይረዳናል። ኦኬ፣ ይሄንን ስልክ መስራት ከመጀመራችን በፊት ፓወር እና ሌላ ኬዞቹን ቼክ አድርጌያለሁኝ። በሌላ ስክሪን ሞክሩት። ድምፅ ያሰማል፣ ቫይብሬት አለው፣ ቻርጅ ይወስዳል። ስማርት ቻርጀራቸው ላይ በስነ ስርዓት ነው የሚወስደው። ምንም አይነት ስክሪን ሲቀየርለት ነው። አሁን እንደምታዩት ስክሪኑ ይሄ ነው። ለዚህ ስክሪን ሲቀየርለትን ነው ተቀምጦ የነበረና ስክሪን ሲሞከር አልሰራም ብሎ ነው የመጣው። በተደጋጋሚ ታየ ቴክኒሻሎች ጋር፣ ምንም መፍትሄ የለውም። ግን አሁን አብረን ስቴፕ ባይ ስቴፕ እንሰራለን። ምን ተጠቅሜ የሰራሁት የሚለውንም ለእናንተ በዲቴል ነው የምነግራችሁ። እስቲ አብራችሁን ቆዩ። መጀመሪያ ይሄንን ስልክ መስራት ከመጀመራችን በፊት የሚያስፈልገን ቦርኒዮ ስኬማቲክ፣ የዚህን ስልክ ስኬማቲኩን ወይንም ደግሞ የዚህን ቦርድ ዲቴል ማየት ያለብንን ነገሮች እናያለን ማለት ነው። ምክንያቱም እዚህ ስልክ ላይ ማየት ከሚገቡን ነገሮች አንደኛው የስክሪን ኮኔክተሩን እንለካለን። ምክንያቱም ዲስፕሌይ ነው አልመጣም ያለው፣ ላይት ነው አልመጣም ያለው ወደ ስልኩ። ይህን ላይትና ዲስፕሌይ እንዴት አድርገን ነው ማምጣት ያለብን ብለን ስናስብ በሜትር ዳዮድ ሙድ ላይ እያንዳንዱ የምንለካቸው እግሮች አሉ። እነዚያ እግሮች ለእናንተ አሁን እየነገርኳችሁ አብረን እንለካለን ማለት ነው። ከዛ በኋላ በደንብ ማየት እንችላለን ማለት ነው። እንጀምራለን አሁን። ከዚህ በፊት በመጀመሪያ ዕለት የሚያስፈልገን እንደነገርኳችሁ ቦርኒዮ ስኬማቲክ ነው። እስቲ ወደ ቦርኒዮ፣ እንደምታዩት ቦርኒዮን ከፍቼዋለሁ። ቦርኒዮ ስኬማቲክ ይሄንን ነው የሚመስለው። ከዛ በኋላ ይሄ ኦሬዲ ሰርች አድርጉት መታችሁ፣ ይኸው ካሙን ሞዴሉን ጽፋችሁ ሰርች አድርጉት። ይሄ አሁን እዚህ ጋር የከፈትኩላችሁ ኤልሲዲውን ነው። እዚች ጋር ደግሞ ኤልሲዲ ላይቱን አስቀምጬላችኋለሁ። ያውላችሁ እዚህ ጋር መታዩት የኤልሲዲ ላይት ነው። ይሄ ደግሞ የኤልሲዲውን የስክሪን ዲስፕሌውን ያበረኩላችሁ እና ሁለት ልዩ የተለያዩ ፓርትን የከፈኩላችሁ። ይሄ የሚያረኩበት ምክንያት አለኝ፣ እነግራችኋለሁኝ። ጠጋ እናርግና ስክሪን ኮኔክተር ጋር መለካት አለብን የምላችሁን ፓርቶች መጀመሪያ አንድ ቴክኒሻል ማወቅ ያለበት ነገር፣ ምንም አይነት እርምጃዎች ከመውሰዱ በፊት ስልኩ በስትክክል በልኬት ማወቅ አለበት፣ ምን መስራት እንዳለበት ማወቅ አለበት። አሁን ለዚህ ስልክ የሚያስፈልገኝ አሁን እኔ መለካት ነው። የስልኩ ፓርቶች እንደተጠበቁ ናቸው። ይኸው እዚህ ጋር የምታዩት ኮኔክተር ነው። በዳዮድ ሙድ እነዚህ የሚለኩ ናቸው። እያንዳንዳቸው እነዚህ የሚለኩ መስመሮች ናቸው። ገብቷቸዋል። እነዚህ የሚለኩ መስመሮች ናቸው። ይሄ መስመር በተለያየ መንገድ ሊመጣ ይችላል። እነዚህ መስመሮች ከተለያየ መስመር ነው የሚመጡት። እነዚህ ከዚህ ታች የምታዩቸው መስመሮች ከሲፒዩ የሚመጡ መስመሮች ስለሆኑ ቀስ ብለን ወደ ሲፒዩ አድርገን እንየው። እንደምታዩት እነዚህ መስመሮች ከሲፒዩ ነው የሚነሱት። ገብቷቸዋል። ችግሩን ገና እያጣራን ነው፣ አልጀመርንም። ይሄ ከሲፒዩ የሚነሳ መስመር ነው። እንዳለ ከሲፒዩ የሚነሱ ናቸው። ሌላ እዚህ ጋር ሌላ መስመር አለ።
አሳያችኋለሁ። ይሄ የምታዩቸው ደግሞ እነዚህ ከላይ ያሉት መስመሮች ይኸው ከፓወር አይሲ የሚመጡ ነው። እነዚህ ሁለት መስመሮች ከሱ የሚመጡ ናቸው። ሌላ ደግሞ ከግራፊክስ የሚቀበላቸው ደግሞ እዚህ ጋር ሁለት ሌላ መስመሮች አሉ። የእያንዳንዱን መስመር መነሻ ማወቅ አለብን ማለት ነው። ምክንያቱም የምንሰራው ስራ ከዚህ ጋር ቀጥታ ግንኙነት ስላለው። እንደምታዩቸው እነዚህ ሁለት መስመሮች ደግሞ ከየት ይመጣሉ? ይኸው ኤቪዲዲ እና እዚህ ጋር ኤቪኢ የሚሉት ሁለቱ መስመሮች ቀጥታ የሚመጡት ከየት ነው? ከዲስፕላይ አይሲ ነው የሚነሱት ማለት ነው። አይቷቸዋል። ከዲስፕላይ አይሲ ነው የሚነሱት እና ዲስፕላይ አይሲ ፓርቱ ይሄንን ነው የሚመስለው። ይሄ ላይት ሴክሽኑ ነው። ይሄ አሁን ዲስፕላይን እያወራን ስለሆነ ነው። ይኸው ግራፊክስን እና የተመለከተ ነገር ነው የምናወራው። እቹት ግራፊክስ አይሷ። ከዛ በኋላ ይሄ ስክሪን ኮኔክተራችን ነው። አሁን እነዚህን እያንዳንዱን እነዚህን ሪዲንግ ያላቸውን እነዚህን ከየመጡበት መስመር እንለካለን ማለት ነው። እንለካለን እያንዳንዱን። ኦኬ እቺን ጠጋላ አርጋት። ከዛ በኋላ እነዚህን መስመሮች እንለካለን ማለት ነው። እንደነገርኳችሁ ይሄ የምታዩት 8 መስመር የሚመጣው ከሲፒዩ ነው። እዚህ ጋር 2 መስመር አለን ከግራፊክስ አይሲ ነው የሚመጣው። ይሄውና ይሄ የምላችሁ ቪፒኤች እና ከፓወር አይሲ የሚወጡት እነዚህ 2 መስመሮች ደግሞ ከፓወር አይሲ ነው የሚመጡት። እነዚህ ሁለቱ ደግሞ እዚህ ጋር እንደምታዩቸው ሬዚስተሮች አሉ። እነዚህ ራሱ ቀጥታ ሄደው ወዴት ነው የሚገቡት? ወደ ሲፒዩ ነው የሚገቡት። እነዚህ ራሱ ወደ ሲፒዩ ነው የሚገቡት እና ወደ ሲፒዩ የሚሄዱት መስመሮች ወደ 10 ናቸው። 10 መስመሮች አካባቢ ወደ ሲፒዩ ይሄዳሉ። ሁሉንም እዚሁ ቦርድ ላይ እናያለን። 10 እዚህ ጋር 4 አለን። 14 መስመር እናያለን ማለት ነው። ይሄ እንደተጠበቀ እንደዚሁ ይቆይ። ኦልሬዲ እዚህ ላይ ያሉትን እያያችሁ እንዴት አድርጌ እንደማስገባው ስልኩንና እንትኑን አላውቅም። እሺ ግራውንዱን እዚህ ላይ ይዛለሁኝ። ከዛ በቆርቆሮ ላይ ፕላሱን ይዝና በጥቁር ደግሞ እፈልጋለሁ ያልኳችሁ። እንደምታዩት 430 አለ። እንደምታዩት አለ። በመቀጠል እቺ ናት። ይሄም አለ። ከዛ እያያችሁት ነው። እንደምታዩት የለም አለ የለም። ከውጭ እስቲ አለ የለም። አይ ቲንክ እነዚህ እግሮች በደንብ የያዙ አልመሰለኝም። እነዚህን እንቀይራቸውና ድጋሚ እንሞክራለን። እንደምታዩት የለም፣ እዚህ ላይ የለም፣ እዚች ላይ አለ። ኖ እዚች ላይ የለም፣ እዚች ላይ አለ። which means እቺኛዋን ነገር መቀየር አለብን ማለት ነው። እቺም ተቀይራለች ማለት ነው። የራሱ አይደለችም፣ የራሱ ትንንሽ ናቸው። ይሄ ትልልቅ ነገር ነው። ይሁን እቺኛው ኦልሬዲ አልሰራችልንም፣ እናቆማለን። ሌላ እንቀጥል። እዚህ ላይ አለ፣ እዚህ ላይ አለ። በውስጥ በኩል እስቲ አለ አለ። ከዛ በኋላ አለ 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 አለ። አብዛኛው አለ። ከዛ በኋላ ከእቺኛው ካፕ ላይ ደግሞ ከፓወር አይሲ የሚመጣው ያልኳችሁ የቪፒኤች መስመር 3.47 ነው። 347 መጥቷል። ከዛ የሚቀረን ምንድነው? በዛ ሳይድ እና እቺኛው ኦልሬዲ አልመጣችልንም። እቺ አስምሩበት፣ አልመጣችልንም። እቺኛዋን እንሰራታለን። እሺ ከዛኛው በፊት ለፊት ደግሞ ስንተኛው መሰላችሁ? ሶስተኛ ላይ በእናንተ ቦርኖ ይሁት። ሶስተኛ ላይ አይታችሁት ከሆነ ፍላክቹዌት ያደርጋል። የለም የለም የለም፣ ሾርት ነው። ሶስተኛ ላይ ያለው የለም። ከዛ አራትን ዘለን አምስተኛ ላይ 1 2 3 4 አምስተኛ ላይ የለም። አምስተኛ ላይ የለም።
ከዛ በኋላ የለም። ይሄ ሁለቱ የሚነሳው ደግሞ እንደነገርኳችሁ ይሄ ሁለቱ ግራፊክስ አይሲ ውስጥ ነው ያለው፣ አንስተን እናያለን። ከዛ ቀጥታ እንሄድና ደግሞ 5 6ኛ ላይ ደግሞ 1 2 3 4 5 6 7 6ኛ ላይ አለ። ይሄ መስመር ከሲፒዩ የሚመጣው ነው፣ ከሬጂስተሮቹ የሚመጣው መስመር ነው አለ። ከዛ ከሱ ጎን ያለውን እሱም አለ እንደምታዩት 287። ከዛ በኋላ ምንድነው የቀረን? ጨርሰናል። በዚህ በኩል እንደምታዩት 4 መስመር ነው ያየነው፣ 4 መስመር ነው 5 ነው ያየነው። በዚህ በኩል ደግሞ 8 ነው ያየነው መስመር 8 9 አካባቢ ነው። ለምን 8 9 ከዚህኛው ጋር ማለት ነው። አሁን ሁለት ነገር ነው ያጣነው። አንደኛ የዚህኛዋን ፊልተር አላገኘንም። ሁለት ደግሞ የግራፊክስ አይሲዩ የሚመጣውን አላገኘንም። ይህን ለማድረግ በቀላሉ በስሱ ሙቀት ሰጥተን እናስለቅቀዋለን። ቆርቆሮ እናነሳለን። እናንተ ሙቀት ባትጠቀሙ ቆንጆ ነው። በስሱ ሞቅ አድርጌ ላንሳት። ያው ተነስቷል ይመስለኛል። ተነስቶ የተቀመጠ ነው ቆርቆሮ፣ ብዙ ያዘው መሰለኝ። እንደምታዩት ብዙ የተበለሻሸ ነገር ይታየኛል እዚህ ስር። ለእናንተ ግልጽ ለማድረግ እንደምታዩት እዚህ ጋር ላይት አይሲ እንዳለ ተጣብቆ ነው ያለው። እንዳለ ተጣብቋል። ጠጋ ለማድረግ ያክል እንደምታዩት ሙሉ ነው የተጣበቀው። ኦልሬዲ ውሃ ነገር የገባው ይመስለኛል። ላይት አይሲ የለም፣ ኮይል የለም፣ ዳዮድ የለም፣ ግራፊክሷ የለችም። እርስ በርስ ተጣብቆ ማለት ነው። እቹት እዚህ ጋር አሁን ግራፊክስ እናይበት የነበረውን ፎቶን ወደ ኮምፒውተር ዙሪያ ያሳያቸዋለሁ። እቺኝ እንዳለ ሙሉ ቤቱ መቀየር አለበት እና እቺ ሁለተኛዋ ፊልተር መቀየር አለባት። ሌላ ያልመጡልኝ መስመሮች እቺኛዋ ፊልተር እየሰራች አይደለም እና ከዚህኛው ግራፊክስ የሚነሱት ሁለቱ መስመሮች እየሰሩልኝ አይደለም። እኚህን ፊክስ አድርጌ ተመልሼ እመጣለሁ። አንድ ኮምፒውተር ላይ ላሳያችሁ እስቲ ለእናንተ። አሁን ያልኳችሁ መስመር ብሎ ማለት ይሄን ሙሉ ለክተናል። ይሄን ሙሉን ለክተን ያልሰራችልን እቺኛዋ ናት። እቺኛዋ መቀየር አለባት ኦልሬዲ እና ሌላ ሁለት ደግሞ ያልሰሩልኝ መስመሮች ያልመጡት መስመሮች እንደምታዩት ከግራፊክስ አይሲዩ የሚወጡት እቺኛዋና እቺኛዋ መስመሮች ወደ ስክሪኑ አይደርሱም ማለት ነው። ለዚህ አሁን እንዳያችሁት ይሄ መስመር ሙሉ የለም። በቃ ይሄ የላይት ሴክሽን አብዛኛው ፓርቱ ተበልቷል በውሃ። ኮምፖነንቶቹ ተጣብቀው ነው ያሉት። ይሄን ሙሉን እንቀይረዋለን በሌላ ዳዮድ፣ ኮይል፣ ላይት አይሲ፣ ኮይል፣ ግራፊክስ አይሲ። እነዚህን ካፖች እዚህ ጋር ያሉት ሙሉአቸውም የሉ ማለት ትችላላችሁ። ድብን አድርገው ነው የተጣበቁት። ይኸው እዚህ ጋር እንድትረዱት ልክ እንደዚህ ነው። እዛ ጋር የምታዩት ፎቶ ከዚህ ጋር አንድ አይነት ነው እንደምታዩት ነው። እዛ ጋር የምታዩት ነገር እዚህ ላይ ሙሉ ተጣብቆ ነው ያለው። እነዚህን አንስተን ቦታቸው እናስገባለን። ተከታተሉ። ግራፊክሱን ሌላ ቀይርላታለሁኝ፣ ኮይሉን እቀይራለሁ፣ ዳዮዱን እቀይራለሁኝ። እዚህ ላይ ያጣሁትን ነገር እንዳለ የተጎዳ መሰለኝን እቀይራለሁ። እናንተ ማድረግ ያለባችሁ እንደዚህ ነው። ይሄንን ላይት ሴክሽን የተባለው ሙሉ በቃ የለውም ማለት ትችላላችሁ። እንደምታዩት ነው። አጥበዋለሁኝ፣ እቀይርና አብረን እናያለን። ተከታተሉት። ሊቀራረብላችሁ የሚችል ነገር ፈልጉ። ከቦርዶች ላይ ቁጥራቸው አንድ አይነት የሆኑ እዚህ ጋር እንደምታዩት ነው። ኮይል አለ፣ ላይት አይሲዩ አለ፣ ዳዮድ አለኝ፣ ካፕ አለኝ። እንደምታዩት ነው። ሁሉም ግራፊክስ አለኝ። አብዛኛው እንደዚህ አንድ ቦታ ላይ ተቀራራቢ የሆኑ
ሞዴሎችን ብትጠቀሙ ስራው የተጠበቀ ይሆንላቸዋል። እንቀጥል እስቲ ልቀይር። ኦልሬዲ ይሄን ስቀይር ሙሉን የቀየርኩት እነዚህን ነው የምቀይርለት። ያው የምታውቁት ነው ኮይል በኮይል ግራፊክስ በግራፊክስ ዳይሬክሽኑን ሳትሳሳቱ አስቀምጡ። እነዚህን ዲቴል ከምል እየቀየርኩኝ እዩት፣ አፈጥነዋለሁ ትንሽ። ብሎራችሁን ቀነስ አድርጉ። በዚህ ጊዜ መጀመሪያ ቦታውን ግን እጠቡትና በደንብ የተጎዳውንና ደህናውን ለዩት። መጀመሪያ ውሃ ገብቶ ነበር፣ ስልኩ ውሃ ገብቷል ከዚህ በፊት። ለዛ ነው እንደዚህ ያጠባበቃቸው።
እንዳያችሁት የፊልተሯን ጨምር ስክሪን ኮኔክተሩ ስር ያሉትን 4 ፊልተሮች ጨምሬ ሁሉንም ቀይሬለታለሁ። ግን ግራፊክሱ በመጀመሪያው አልሰራልኝም። ለሁለተኛ ጊዜ ሌላ ግራፊክስ ከሌላ ቦርድ ላይ ተጠቀምኩኝ። እሱን ስቴንሲል ከሞላው በኋላ ነው ያጸዳው ያለሁት። ከዚህ በኋላ ቀላል ነው። አብዛኛውን ነገር ሰርቻለሁ። በዚህ ግራፊክስ የሚመጣልኝ ይመስለኛል። አብዛኛው መጥተውልኛል። ግን ግራፊክሱ መጀመሪያው ከዛ ስልክ ላይ ወሰድኩት አልሰራልኝም የግራፊክስ አይሲው። አሁን ቀጥታችን ያስተካከልኳትን አስቀምጠና ደግሞ አብረና ያለን እንደ አይነት ስራዎችን ስትሰሩ መጀመሪያ ላይ ለእናንተ ቀላል እንዲሆንላችሁ መለካት ነው። መጀመሪያ መለካት ነው የሚቀድመው። ለከታችሁ ችግሩን ያለበት ካወቃችሁ በኋላ መፍትሄው 50% ኦሬዲ ስለተሰራ ስራው ቀጣይ የሚሆናችሁ ኮምፖነንት መርጣችሁ አይሲ ፈልጋችሁ ማድረግ ነው የሚኖርባችሁ። ያ ደግሞ ቀላል ነው የሚሆነው። እስካሁንም እንዳረግነው ማለት ነው። ለካን ክፍተት ያለበትን ቦታ ካየን በኋላ ቆርቆሮ አንስተናየን ሾርት አገኘን። እነዚያን ሾርት ያደረጉትን ከነ አውጥተን በሌላ ተከታናቸዋል። አሁን ይሄንን ግራፊክስ አጥተን እናስቀምጣለን። በቀላሉ ይመጣልናል ማለት ነው። ያው በቀላሉ አይደለም። ይሄን ቪዲዮ እስከጨረሰው ድረስ ወደ 1 ሰዓት ከምናምን ነው የፈጀው። ለእናንተ ለማሳጠር ስል ነው እንደዚህ ያደረኩት። ኦሬዲ ይሄ መጨረሻዋ የሰራችልኝ ግራፊክስ ናት። እቺኛውን ቦታው ላይ አስቀምጣትና ሞክረዋለሁ ማለት ነው። የቀረውን አብረን እናያለን። እስቲ ዳይሬክሽኑን እያየሁት ነው። ከመጃያቼ ነቅዬ ያስቀመጥኳት ናት እዚህ ላይ ያለችው። በእጅ ያስኩት ደግሞ አዲስም ማስቀምጠው ነውና ፖላሪቲ ምናምን እንዳትሳሳቱ። ብዙ ጊዜ አይሲን ከቀየራችሁ በኋላ የሚያስቸግራችሁ ነገር ፖላሪቲ መሳሳት ነው። ፖላሪቲውን ስታሳስቱት ይጨሳል፣ ሙቀት ያመጣል። ከዛ በኋላ የአይሲ አይሰራላችሁም። እሱም ብቻ አይደለም፣ ቻርጀር አይሲም ሌላ ማንኛውም ዲስፕሌይም ማንኛውም አይሲ ያለ ፖላሪቲ ያለ አቅጣጫው ካስቀመጣችሁት በኋላ ልክ ከሞከራችሁ በኋላ ሙቀት ስለሚያመጣ ከዛ በኋላ ተመልሳችሁና ስራ በትሉት አይሰራላችሁም። እና መጀመሪያ ስታስቀምጡ አቅጣጫውን ቼክ ማድረግ አለባችሁ። ይሄን ለማድረግ ደግሞ ቦርኔው ላይ ኮምፖነንት ኔም ላይ ገብታችሁ የቦርዱ ላይ መጀመሪያ ያኛው ሳይቃጠል የነበረ የተቀመጠበትን ስታይል ማየት ትችላላችሁ። እሱ ቀላል ነው። እንዲሁም ለዚህ ኮምፖነንቶች የሚጠቅማችሁንና ወይንም ደግሞ ተመሳሳይ የምታገኙበትን ቦታ ከፈለጋችሁ እዛው ኮምፖነንት ኔም ላይ የራሱን የአይሲውን ግራፊክስ ከሆነ የግራፊክሷን ስሟን ኮፒ አድርጋችሁ ወስዳችሁ እዛው ቦርኔው ላይ ኮምፓቲቢሊቲ ላይ ሄዳችሁ ሰርች ብታደርጉት ለእናንተ የሚያስፈልጋችሁ የአይሲ ተመሳሳይ ኮምፓቲብል አይሲው ምን ሞዴል ላይ እንደምታገኙ በቀላሉ ስለሚገልጽላችሁ አሁን በነገርኳችሁ ዘዴ ደግሞ ተመሳሳይ የአይሲ ቁጥሮችን ማግኘት ትችላላችሁ ሌላ ቦርዶች ላይ ማለት ነው። ሌላ ሳምሰንግም ቴክኖ ኢንፊኒክስም ላይ ሌላ ለእናንተ ይጠቅማሉ ይጠቅመናል ያላችሁትና ሰርች ያደረጋችሁትን ሞዴል በሌላ ስልክ ሞዴሎች ላይ አይሲ ቁጥር በሌላ ሞዴሎች ላይ እንዴት እንደምታገኙ በዛ በቀላሉ ልታገኙ ትችላላችሁ ማለት ነው። ሰርች አድርጋችሁ አሁን እንደምታዩት ግራፊክሷን አስቀምጫታለሁኝ። እንደዚህ አይነት ስራዎች ትንሽ መሳጭም ናቸው አድካሚም ናቸው። መሳጭነታቸው እያንዳንዱን ዲቴሉን ቲዮሪካል ፓርቱን ሂሳብ ሰርታችሁ ስለመገቡበት ያ ነገሩ ይመስጣል። እያንዳንዱን ነገር ቀያይራችሁ ስታበሩት ያለው ስሜት ልዩ ነው። እንደዛም ደግሞ አድካሚ ነው። ላይክ ስክሪን እንደመቀየር ቀላል አይደለም። እንዲህ ጠቅ አድርገን ወዲያው አንስተን የምንቀይረው አይነት ነገር አይደለም። 5 የቀየራችሁ ላይ መጣ ይችላል። አንዳንድ ኬዝ ያስቸግራል። ኮምፖነንትም ጥራት ያለው ላታገኙ ትችላላችሁ። እንዲሁም በጣም ጥሩ ቴክኒሻሎች አሉ። በቃ ስልክን አይተው ብቻ ሞክረው በእነሱ ያንል ከፍተኛ ጉዳት የማይደርሱ ቴክኒሻሎች አሉ። ያ ደግሞ ስራውን በጣም ያቀለዋል። አንዳንድ ደግሞ አሉ በጣም ከፍተኛ ሙቀት ከመጠቀማቸው የተነሳ ስራው ቢታወቅ ራሱ ኬዙ ቢለይ ራሱ ለመስራት በጣም የሚያስቸግር አይነት ሁኔታዎች አሉና ያንንም በዛ ልክ ተረዱትና ከቴክኒሻልና ከሌላ ተሞክሮ የሚመጣ ስልክ ያን ያህል ቀላል ሊሆንላችሁ አይችልም። ምክንያቱም ምን እንደተሞከረ የምትሉት ነገር ስላሌለ በጣም ልፋታችሁን ይጨምረዋል። ስቴፕ ባይ ስቴፕ ማየት ይኖርባችኋል ምናምንና ያ ኬዝ በጣም አሳሳቢ ነው። በጥንቃቄ ማየት ነው ያለባችሁ። እናንተም ቢሆን እንደዚህ ሲያጋጥማችሁ በስነ ስርዓት ከዜሮ ተነስታችሁ እያንዳንዱን ኬዝ ማየት ይጠበቅባችኋልና እንደዛ አድርጉ። እናንተ እኔ ኦሬዲ እንደምታዩት ያጣሁት የዲስፕሌው መስመር ነበር። ኦሬዲ ገብቶልኛል። ከግራፊክስ አይሲ የሚመጣው መስመር አይገባልኝም ነበር። ሁለቱ እነሱ ኦሬዲ መግባት ጀምረዋል።
ከዚህ በኋላ በቀጥታ የማደርገው በራሱ ስክሪን የመሞከር ስራ ነው የምናደርገው። ለዚህ ቤት አዲስ የሆናችሁ ቤተሰቦች የከማል ሞባይል ነው ላስታውሳችሁ ብዬ ነው። ሰብስክራይብ በተንና የደወል ምልክቷን ብታበሩ በየጊዜው እንደዚህ አይነት ስራዎችን እሰራላችኋለሁ። ጠቃሚ ይሆናሉ ያልኳቸውን ሰፋ አድርጌ በዲቴል እያብራራው እሰራላችኋለሁ። እነዚህ ደግሞ በቀላሉ በስራችሁ ላይ የሆነ አይነት ግብአት ይሆናችኋል፣ የሆነ አይነት ለውጥ ታገኙበታላችሁ ብዬ አስባለሁኝ። ቪዲዮውን ከወደዳችሁት ላይክ አድርጉልኝ። እንዲሁም ቲክቶኬንም ገብታችሁ ቼክ አድርጉት። ቲክቶክ ላይም በጣም ብዙ ቪዲዮዎች አሉኝ። ያን አድርግ። ከዛ በኋላ ቼክ አደረኩት ምናምን የቀረ ያልኳቸውን ነገሮች አንዳንድ ቦታ ከመግጠሜ በፊት ቼክ አደረኩኝ ምናምን። ግራፊክስ ዲስፕሌይ አይሲዩም ላይት አይሲዩም ከአንድ አይነት ስልክ ላይ ነበር የወሰድኩላቸውና ላይቱ ሰራልኝ፣ ግን ግራፊክሱ አስቸገረ። እንደገና ግራፊክሷን ከተቀየረች በኋላ ያንዳንዱን ሪዲንግ ማየት ነበረብኝ። እሱን ቼክ አድርጌያለሁኝ እና ማጽዳት አለባችሁ። በጣም መጸዳት አለበት። ቦርድ ቆሻሻ አይፈልግም። ትንሽዬ ቆሻሻ እንከን ትፈጥርበታለች። ለዚህ ጽድት አድርጋችሁ ማጽዳት ነው። ከሰራችሁ በኋላ በስነ ስርዓት ማጽዳት። ስክሪን ከመግጠማችሁ በፊት ደግሞ ያጣችሁትን ልኬት ቼክ ማድረግ። እንደዛ ስታደርጉ ነው ትክክለኛውን ሪዛልት የምታገኙት። አሁን አብዛኛው ነገር መጥቶልኛል፣ ፐርፌክት ነው እና ቀየራችሁት እጃችሁ ላይ ያለ ማወቅ ትችላላችሁ፣ መስራትና አለመስራቱን። በዚህ ልክ ቼክ አድርጉት። ነው ኦሬዲ ቻርጅ አድርገን እንሞክረው። በደንብ ነው፣ እንደውም ከዚህ በላይ ነው ጊዜ ወሰደው። ኦሬዲ ለመጠበቅ ያክል ነው። እንደምታዩት ብሮክን ነው ስክሪኑ፣ ዳሜጅ ነው፣ ግን ኦሬዲ ላይት አምጥቶልኛል። በጣም አሪፍ ነበረ። እንደምታዩት ላይት መጣ፣ ግራፊክስም መጣ፣ ምስልም መጥቷል። ግን ኦሬዲ ብሮክን ስለሆነ እንደምናይ ብዙም ግልጽ አይደለም። ለዚህ አዲስ ስክሪን ተጠቀምና ደግሞ አሳያችኋለሁ። ልክ እንደምታዩት ነው፣ በደንብ ሰርቷል። እንደዚህ ዝግት ብሎ መጥቶ ስታበሩት ያለውን ስሜት ቴክኒሻሎች ካልሆናችሁ ማንም ሰው አይረዳውም። በጣም ነው ደስ የሚለው። በዛ ላይ ደግሞ እንደምትሰሩት እርግጠኛ ሆናችሁ ገና ስትጀምሩት በቃ ሰራዋለሁ ያላችሁት ስልክ አብርታችሁ ማየትን የመሰለ ደስ የሚል ነገር የለም። ከሁሉም ነገር አንጻር ቴክኒሻሎች በዚህ ጉዳይ ላይ በደንብ እናንተም ኤክሰርሳይዝ አድርጉ። ኮርስ የምትፈልጉ ሰዎች ኮርስ ውሰዱ። ኮርስ በጣም ያስፈልጋችኋል። አሁን ላይ ቴክኒሻሎች ከጊዜው ጋር ራሳችሁን ማስኬድ አለባችሁ። አሁን ትልልቅ ስልኮች ናቸው ያሉት፣ አድቫንስድ 1 2 ምናምን ብለን እኛም እስከ ስፔሻል አፕግሬድ ብዙ አይነት ኮርሶች ስላሉን ኑና ተማሩ። እነዚህ ኮርሶች በጣም ህይወታችሁ ላይ ለውጥ ያመጣሉ። ብትማሯቸው መክራችኋለሁ ማለት ነው። ኦሬዲ ይሄ ብሮክን ስለሆነ ይሄንን ስክሪን እስቲ በሌላ በአዲስ ላደርግና ደግሞ ያለውንም ልዩነት ላሳያችሁ። ኦሬዲ በአዲስ ስክሪንም ቀይሬ ላሳያችሁ። ዩቲዩብ ላይ በብዛት አልገኝም ነበርና በዚህ ጊዜ ደግሞ አሁን ሰፋፊ ስራዎችን መስራት ሳስብ ዩቲዩብ ላይ ለመጫን አስቤያለሁና የጫንኩ ስለሆነ በየጊዜው የመጣችሁ መከታተላችሁ እንዳትረሱ። ሰብስክራይብ አድርጉ። ከዚህ በፊትም በጣም ብዙ የሰራኋቸው ሶፍትዌር ቱቶሪያሎች አሉ፣ ሃርድዌር ቱቶሪያሎች አሉ። እነሱን ቼክ አድርጓቸው። በመታዩት መልኩ ስክሪኑን ከውጭ ይዘን እንሞክርለታለን ማለት ነው። ኦሬዲ ስልኩን በሌላ ስክሪን አብርቼዋለሁኝ። ያን ከፍሬሙ ለማንሳት ብዬ ነው እዚሁ ላይ ያሳየዋችሁ። በመታዩት መልኩ ስክሪኑ በርቶልናል ማለት ነው። ስቴፕ ባይ ስቴፕ ነው ያሳየዋችሁ። ግራፊክስ እና ላይት፣ ለምሳሌ ግራፊክስ ኖሮ ደግሞ ላይት እምቢ ቢላችሁ ቅድም ያሳየዋችሁ ሁለት ፓርቶች አሉ። በላይት በኩል ብቻ ያለውን ይዛችሁ እንትን ማለት ትችላላችሁ። በላይት በኩል ብቻ ያለውን መስመር ይዛችሁ መሞከር ትችላላችሁ። በላይት በኩል ያለውን ደግሞ ስታዩ እዛ ላይ የተወሰነ ነገር ነው የሚኖረው። አብዛኛውን ጊዜ ኮይል ነው። ኮይሉን ትቀይሩለታላችሁ እና አይሲዩን እንደዛ አድርጋችሁ መስራት ትችላላችሁ። ቪዲዮ ከወደዳችሁ ሰብስክራይብ አድርጉልኝ። ይመቻችሁ። ባይ